ወላዲተ አምላክ ዘይትነበብ ለተሳኑ ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ የተከራሩ ያሰኛል። ቅዱስ ኤፍሬም የያዕቆብ ዘንጽዮን ደቀ መዝሙር ነው። የያዕቆብ ዘንጽዮን ቁጥሩ በሰለስቱ ምዕት ነው። ለአውግዞት አርዮስ ሲሄድ አስከትሎት ሂዶ ነበርና አርዮስን አውግዘው ሃይማኖት ተመልሰው ካደሩበት ቦታ ሌሊት በራእይ አምደ ብርሃን ከምድር እስከ ሰማይ ተተክሎ ያያል። ራእዩን ለገለጥልኝ ባለቤቱን ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ አምድ ጽኑ ነው፣ እሱም ለቤተ ክርስቲያን አምድ ጽን ነውና አምድ ብሩህ ነው። እሱም ለቤተ ክርስቲያን የምዕመናን ልቡና ብሩህ ያደርጋል፣ በትምህርቱ የምዕመናን ልቡና ብሩህ ያደርጋል እና እንዲህ ባለ አርአያ አየኸው አለው። ባስልዮስም ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ ሂዶም ተመልሶ እንደሆነ በደዌ እና በርቀት ሀገር ምክንያት ቀርቶ እንደሆነ የቀረበት ምክንያት አልታወቅም። እንዲህ ስለሆነ ግን ቅዱሳን በአካል ባይገኙ በጸጋ በተጸጋ በክብር አይለዩም እና ቁጥሩ ከሰለስቱ ምዕት ነው። ቅዱስ ኤፍሬም መምህሩን ከአወጣበት ቦታ አድርሶ ይመለሳል። መምህር ካወጡበት ቦታ ሳይደርሱ መመለስ መሄድ ፈሊጥ አይደለም እና መምህሩን ካወጣበት ከቦታው መልሶ አድርሶ ስለ ሶስት ነገር ይሄዳል። አንደኛ እንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛልና፣ ሁለተኛ የመንፈስ ቅዱስ ሲሆንን ወይስ ሰይጣን ተጫውቶት ይሆንን ብሎ፣ ሶስተኛ በጆሮ የሰሙትን በዓይን አይቶ መረዳት ይገባልና ብሎ ስለ ሶስት ነገር ይሄዳል። ስለሄደ ግን ሌሊት በራእይ በህልሙ እንዳየው ሆኖ አላገኘውም። የወርቅ መነሳን የወርቅ ካባ ላንቃ ለብሶ የወርቅ ኩፋር ጠምጥሞ የወርቅ ካባ ላንቃ ለብሶ መነሳንሱን ቢያዩ መያዣውን ቢያዩ የወርቅ መነሳንስ ይዞ በወርቅ ወንበር ላይ ተቀምጦ በወርቅ አትሮንስ ገበታው የወርቅ የሆነ ወንጌል አዘርግቶ ሲያስተምር አግኝቶታል። ወታዘቦ ልቡ ለኤፍሬም ከመስጋዊ ውት ባስልዮስ እንዲል ስመሲራት ይትከሰታል ለትውታን ዋቆ ለቡያን ስመውሳን ተነስ ይታት ጥበብ ወይ ሪአዩ ርሶም ከመንፈስ ዳለፈ ይላል። ሰይጣን ተጫውቶብኝ ይሆን ወይስ የመንፈስ ቅዱስ ይሆን እያለ ሲያወጣ ሲያወርድ አራት ነገር አይቶ ከመንፈስ ቅዱስ መሆኑን ይረዳል። አንደኛ ከአንደበቱ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህም ትምህርቱ ነው። ሁለተኛ መንፈስ ቅዱስ በርግብ አምሳል በራሱ ላይ ሲያርፍበት ያያል። ሶስተኛ ታዋሲያን ከልብሱ ላይ እያረፉ ከእሳት እንደገባ ጅማት ረብቁም ትል እያሉ እንደ ቆሎ ሲረግፉ ያያል። ይህንም መናፍቃን ፍጡር ፈጣሪ ይመስል ያቃጥላልን ብለው ነገሩን ይቃወማል ይላል። ነገር ግን አይደርስበትም። ከከዊና እሳት ደርሶ ነበርና ያቃጥላል። አራተኛ ሰብሮተ ሕዝብ ካደረገ በኋላ ኤፍሬም ሶርያዊ ኤፍሬም ለባዊ ብላችሁ ጥሩልኝ ከማዕዘነ ቤተክርስቲያን በአንድ ሆኖ ይጸልይላችኋል ብሎ አስጠርቶት ስሜን ያውቅ በስሜ ኤፍሬም ሀገሬን ያይጠይቅ በሀገሬ ሶርያዊ ግብሬን ያውቅ በግብሬ ለባሃዊ ብሎ እንደሚጠራኛል እያለ እያደነቀ ሄዶ በመካከል የሁለቱን ቋንቋ የሚያውቅ አስተርጓሚ ያስቀምጠው ሲጨዋወቱ ጨዋታው ባይካተትለት አባቴ የአንተ ቋንቋ ለእኔ ይገለጥልኝ ጸልይና አለው። የቅዱስ ኤፍሬም ቋንቋ ሶስት የባስልዮስ ቋንቋ ጽር ነው። ባስልዮስን ጸልዮ የባስልዮስ ቋንቋ ለኤፍሬም የኤፍሬም ቋንቋ ባስልዮስ ተገልጾላቸው ሲጨዋወቱ አድረው ሲነጋ አባቴ አሰናብተኝ ልሂድ አለው። ልጄ መች ልትሄድ መጥተሃል? ከዚሁ ልታስተምር ነው እንጂ ብሎ ከሀገረ ስብከቱ ሀገር ከፍሎ ሰጥቶት እሱም አስተምሮ አሳክሎ ማር ይስሐቅን ያህል ደቀ መዝሙር አውጥቷል። ባስልዮስንም እንዲህ ባለ አርአያ ማየቱ ስለ ክብረ ወንጌል ነው እንጂ እሱስ በውስጥ የሚለብሳት ማቅ ነበረችው። ዛሬ ቀሳውስት ጳጳሳት ስለ ክብረ ስጋ ወደሙ ካባ ላንቃ ለብሰው ኩፋር ጠምጥመው ይዘው አክሊል ደፍተው መስቀል ይዘው እንዲቀድሱ እንደዚያ ስለ ክብረ ወንጌል ይህ ለብሶ ታይቶታል። ዋሃለው ታቲ በሲ ዘማዝማደ ነገስት ይላል። በዚያች ሀገር የምትኖር አንዲት ከአዋልደ ነገስት ወገን የምትሆን ሴት ነበረች። ኃጢአቷን እየጻፈች የምታምር ስለምን ቢሉ ይበዛ አንድም ለመንገር ብታፍር ከዕለታት ባንዳቸው ዕለት ከመብዛቱም የተነሳ ስንክሳር አህሎ ነበርና ያን እንደተጠቀለለ ይዛ መጣ። አባቴ
በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው ባስልዮስ። እሱም ይፋቅልሽ አላት። ገልጣ ብታይ ሁሉም ተፍቆለት አንዲት ቀርታ አገኘቻት። ይችንም ዘዕፅት ለነኪር ለገቢርም ይላታል። ሊሰሯት የምታስቸግር ሊናገሯት የምታሳፍር ናት። አባቴን ይህሳ አለች። ይህ ለልጄ ለቅዱስ ኤፍሬም የሚቻለው እንጂ ለእኔ አይቻለኝም አላት። አሁን ቅዱሳን ለእሱ የማይቻለው ሆኖ አይደለም። ሲበቁ የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና ነው። ዳግመኛም በፈሊጥ ቀኖና ሲሰጣት ነው። ሲሄድ ስትመጣ በጎዳና እሾሁ ሲወጋት እንቅፋቱ ሲመታት ድካም ያለባት ነውና በፈሊጥ ቀኖና ይሁናት ብሎ ነው። ሂዳ ቅዱስ ኤፍሬምን በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህማ ለአባቴ ለሊቀ ጳጳሱ ለቅዱስ ባስልዮስ ይቻል እንጂ ለእኔማ መች ይቻለኛል አላት። አሁን ለእሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳልና ነው እንጂ። ዳግመኛ ስትሄድ ስትመጣ እሾሁ ሲወጋት እንቅፋቱ ሲመታት ድካም ያለባት ነውና በፈሊጥ ቀኖና ሲሰጣት ነው። ስለሄድሽ ግን እንደቀደመው በሕይወተ ሥጋ አታገኘውምና በከንቱ አደከሙኝ እንዳትይ ሙቶ ካህናት በአልጋ በጎበር አድርገው እየፈቱ እያለቀሱ ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለዓመትከ ብለሽ ከአስከሬኑ ላይ ጣይም ይፋቅልሻል አላት። እሷም ብትሄድ ባስልዮስ ሙቶ በአልጋ በጎበር አድርገው ሁሉ እየፈቱ ሁሉ እያለቀሱ ይዘው ሲሄዱ አግኝታ ደብዳቤውን መጽሐፉን ከአስከሬኑ ላይ አስቀምጣ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለዓመትከ የእግዚአብሔር አገልጋይ ባስልዮስ የባሪያህን ኃጢአቷን ይቅር በልላት ብላ ከአስከሬኑ ላይ ብትጥለው ተፍቆላታል። ይህም የካህናትን የማድረጋቸውን ደግነት ያጠይቃል። በሕይወተ ሥጋ ሳሉ ኃጢአት ያስተሰርያሉ፣ ከሞቱም በኋላ ኃጢአት ያስተሰርዩ። ስለታ ሀቲ ብእሲት ሶበ ባስልዮስ ተወቅፈ ደምሰሰ በሕይወቱ ዛጣዊሃ መጽሐፈ ወድረ ሞቱሰ እንደዘጠፈ እንዳለ ደራሲ ስምዖን ዘአምድ የያዕቆብ ዘንጽን ደቀ መዝሙር ነው። የቅዱስ ኤፍሬም ጓደኛው ነው። አብሮ ተምሯል። ሊጠይቀው መጣ። ሰላም ለኪ ወእግዝእትየ ቅድስት ድንግል እያለ ሲያስተምር ሰማው። ጉባኤ አቋርጦ መጠይቅ ፈልግ አይደለምና ጉባኤውን እስኪጨርስ ቆይቶ ጉባኤውን ሲጨርስ እግዝእትየን ከማን አግኝተዋል? መምህራችን አልነገረን አለ። ነግሮናል እንጂ ምነው አልነገረን አለ። ይመስክር ተባብለው ከመቃብሩ ቢሄዱ 10 ጣቶቹ እንደ ፋና እያበሩ ተነስቶ ሰላም ለኪ ቅድስት ድንግል በሕይወቴ ለኪ ከመ ስምዖን ዘአምድ ወድረ ሞቴ የሰ ኩሎም አይጽምቴ ይብሉኪ ወይቤድሱኪ ሰላም ለኪ ወእግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ መስክሮለታል። ይህም የቅዱስ ኤፍሬምን ደግነቱን ያጠይቃል። እሱ በሕይወተ ሥጋ ሆኖ መምህሩ በአጸደ ነፍሱ የሚያመሰግነውን አውቆ አስተምሮበታል እና ሶርያዊ በሀገሩ የሚያሰኘው እስከዚህ ነው። ለባህዊ በተግባሩ ሞብርሌር በመርጠብ ብርጭቆ እየሰራ እየሸጠ የዓመት ልብሱን የዕለት ጉርሱን እያስቀረ ለነዳያን ይመጸውት ነበር። ሲመጸውትም በእመቤታችን ስም ይመጸውት ነበር። በስላሴ በጻድቃን በሰማዕታት በመላእክት ስም አይመጸውትም ነበር። ስለምን ነው? ንቋቸው አጥፍቷቸውን ነው ቢሉ ንቋቸውም አጥፍቷቸውም አይደለም፣ የእመቤታችን ፍቅሯ ባያደርሰው ነው እንጂ። እመቤታችን ከመውደዱ የተነሳ የእመቤት የምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው ጠግቤው እያለ ሲመኝ ይኖር ነበር። የሹትን መግለጽ ለእግዚአብሔር ልማዱ ነው እና ገልጾለት 1000 ድርሰት ደርሷል። በአመስግኗታል። አሃዝ ጊዜው ዋግደ ጸጋ ከስኪል ድረስ እሱ ግን ከዚህ አስቀድሞ ከሉቃስ ወንጌል ወበሳድስ ወር ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ 64 ጊዜ ይጸልይ ነበረ። ከዕለታት ባንዳቸው ዕለት ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን የብርሃን ዘውድ ተቀዳጅታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ በሰረገላ ብርሃን ተቀምጣ አእላፍ መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን በፊቷ ላይ በቀረገራ አስከትላ ትመጣለች። ከዚያ ስትደርስ የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ሰላም ለከ ኦ ፍቁሬ ወፍቁር ወልደ ኤፍሬም ትለዋለች። እሱን ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች። ክርቅ ፎኑ ክሎድሶታኪ ዘይክሉ ሰማያውያን ወምድራውያን ሰማያውያን ምድራውያን አንቺን ማመስገን የማይቻላቸው እኔ አንቺን ማመስገን እንደሚቻለኛል አላት።
በከማለት በወቅ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ የገለጸልን ተናገር አለችው። በተረቱበት መርታት ልማድ ነውና እሷንም መልአኩ ትጸንስ ቢላት እፎን ከውነን ብዙ ዘያም ምስል ብትለው መንፈስ ቅዱስ ይመጽእ ላይ ለኪ ብሏት ነበርና በተረቱበት መርታት ልማድ ነው። ከዚህ በኋላ ኦ መዝገበ በረከት ባረክን በበረከት ወልድ ይዋውቆ መንፈስ ቅዱስ ይላታል። በረከት ወልድ ይዋውቆ መንፈስ ቅዱስ ይድር በላይ ተብላ የያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲያጽፍ ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲያጽፍ እንደዚያ አይደለም። ብልህ ደቀ መዝሙር ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚህ አድርጋ አስደርሰዋለች እንጂ ስታስደርሰው ከሰባት ተከፍላ አስደርሰዋለች። ስለምን ይሉ በሰባቱ ዕለታት መመስገን ፈቃዷ ቢሆን አንድም የሰውን ድካሙን ባወቀች ገንዘብ ዕለት ዕለት እያመሰገነ ጸጋ እንዳይቀርበት ክብር እንዳያጣ፣ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት 4ቱ ባህርያት ተገኝተዋል። ከእሷም ለዘኮነ ምክንያት ፍጥረት በላዊሁ እንዲለው ስሮ ፍጥረት ጌታ ተገኝቷልና ለመገኘቱ ምሳሌ ነው። በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልሶ የነበረውን ውሃ ለይትጋባ መንግሥተ ሰማያት ያስተርይ የብስ ብሎ ውሃውን ከሶስት ከፍሎታል። አንዱን ከላይ አጽንቶታል፣ ሐኖስ ይባላል፣ ሊያተጋብሱት ነው። አንዱን ዙሪያውን አጎልጉሎ ወስኖታል፣ ውቅያኖስ ይባላል። አንዱን ከላይ አጽንቶ በመካከል አጽንቶ በምድርና በሐኖስ መካከል አጽንቶ የብርሃን መመላለሻ አድርጎታል፣ ጠፈር ይባላል። ጠፈር የእመቤታችን ብርሃን የጌታችን ምሳሌ። ይህማ የጠፈር ምሳሌ የሆነች እንጂ መቼ የዕለቲቱ ምሳሌ ሆነች ብሎ ዕለቲቱ የእመቤታችን ጠፈር ከእሷ የነሳው ሥጋ ብርሃን የጌታ ምሳሌ ነው። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታቁል ምድር ሐመልማለ ማለሳይ ዘራ በበዘሩ በአርያው በአምሳሊሁ ባለ ጊዜ በጣት የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በምሳሌ የሚቆረጡ እጽዋት ተገኝተዋል ለስጋውያን ምግብ ሊሆኑ። ከእሷም የመንፈሳውያን ምግብ ጌታ ለመገኘቱ ምሳሌ ነው። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይቁሙ ብርሃናት ውስተ ጠፈረ ሰማይ ባለ ጊዜ ለስጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእሷም የመንፈሳውያን ብርሃን ጌታ ለመገኘቱ ምሳሌ። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ኩሎ ዘበዳሳት ወኩሎ ሐዋስያን ዘቦ መንፈሳዊ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው የሚኖሩ ፍጥረታት ተገኝተዋል። በረው የሄዱ አሉ፣ ከዚያው የቀሩ አሉ። በረው የሄዱት የይጥሙቃን፣ ከዚያው የቀሩት የይጥሙቃን ምሳሌ ነው። ይህስ አይደለም ወባረኮሙ ለክልኤሆሙ በአቲ በረከት ይላል ብሎ በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ ከገር ወደ ገር ከትሩፋት ወደ ትሩፋት ከአንድ ገዳም ወደ አንድ ገዳም እያሉ የሚኖሩ የባሕታውያን፣ በክንፍ የሚበሩ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ ነው። ባሕር የእሷ ዕለቲቱ የእሷ ባሕር የጥምቀት ምሳሌ ነው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ በኵረ ፍጥረት አዳም ተገኝቷል። ከእሷም ዳግማዊ አዳም ጌታ ለመገኘቱ ምሳሌ ነው እና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ለስጋውያን ዕረፍት ተገኝቶባታል። ዋይረፈ እግዚእነ ኩሉ ግብሩ ዘአኀዘ ይግበር እንዲል። ከእሷም የመንፈሳውያን ዕረፍት ጌታ ለመገኘቱ ምሳሌ ትመስል እምኪ ማርያም ዕለተ ሣልስት ወራቢተ ዘወለደ ጽዬ ወፀሐየ ዓለም ድኅሪተ ካዕበ ትመስል ሳቢተ ዕለተ እስመ ፈሬኪ ተአምረ ግዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ ዕረፍት እንዳለ ደራሲ። ውዳሴ በሰኑይ ውዳሴ ዘሰኑይ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘትነበብ በዕለተ ሰኑይ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ምስጋናዋን ፈቀደ እግዚአብሔር ወለአዳም ብሎ ይጀምራል። በዕለተ ሰኑይ የሚጸለይ የሚነበብ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይሄ ነው። ያዘነ 5500 ዘመን በግብርና ዲያብሎስ ተይዞ የነበረ አዳምን ነፃ ያወጣው ወደደ። ሕዙነ ልብ ትኩዘ ልብ ሲል ነው። ከሚያጠ ወተውላጠ ህላውያት ስመ ወግብረ ወልድ እንዲሉ ግብረ ወልድ ይላል። አንድም ያዘነ የተከዘ አዳምን ነፃ ሊያወጣው ወደደ። አዳም ግን የተፈት ልማድ አላገኘም። የተፈት በዚህ ጊዜ በላ ጠጣ ነበር፣ በዚህ ጊዜ ተድላ ደስታ አደርግ ነበር እያለ ያለ እሱ ግን አትብላ ያለኝን ዕፀ በለስ በልቼ ፈጣሪን አሳዘብኩት አስቀየምኩ እያለ ያዝን ነበር። ወአልቦቱ ካለ ህሊና ለአዳም ዘእንበለ ላይ ለኃጢአቱ እንዲል አንድም ጌታ ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣው ወደደ።
ተከዘት ነፍሴ እስከ ለሞት ምነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ ወደ ሌላ መሄዱም አይደለም። አዳም አባቷ ነውና ብርሃን ለብሶ ብርሃን ተጎናጽፎ ቢያየው አነሳው። አንድም ነገር ከስሩ ውሃ ከጥሩ እንዲሉ አዳም አባቷ ነውና ከጥንት ጀምሮ ተርቆ ለመናገር ያውስ ቢሆን ፈቀደ ጊዜ ያነሳ ቢሉ መክበሪያዋን ሲሻ ከዚያው ሁሉ ታኦፊላ መኮንን እስክንድርያ ሉቃስን ዜና ሐዋርያት ተጽፈ ስለድልድይ ቢለው እንጂ እርገቱ ለግዚእነ እንዳለ መክበሪያቸውን ሲሻ ወደ ቀደመ ቦታ ወደ ቀደመ ክብሩ ይመልሰው ዘንድ ወደ ቦታ ቢሉ ገነት ክብር ቢሉ ልጅነት ነውና ሰው ከሆነ ዘንድ ያለ ቦታ መኖር አይቻለው። ከዚያውም ዘንድ ካልለመደው የለመደውን ሊሰጡት ይሻለዋልና ምን ነው ለሰማይና ለምድር ምን ቦታ አላቸው? ቦታቸው እሱ አይደለምን? አዚ ዓለም በራሁ ሁሉ ውስጥ ያደቡ ሰውርቶ የነበር ጠፈረ እንዲሉ የእርቅ ምልክት ነው። አሁን ንጉሥ የተጣላውን እንዲህ ካለ ቦታ አትውጣ፣ ሰናፍጭን አትታጠቅ ብሎ ቦታው ስሙ ያኖራል። ከዚያ በኋላ በታረቀው ጊዜ ርስቱን ጉልቱን ሀብቱን ንብረቱን ይመልስለታል እና የእርቅ ምልክት ነው። እንዲህ ካለ ልጅ ጽኒት በድንግልና አዳምን 5500 ዘመን በግብርና ተይዞ የነበረ አዳምን ነፃ ካወጣው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን መልኩናችን ሰይብን አሳድርብን። ሳሊ ለነ ቅድስት ማን ተናግሮታል ቢሉ ቅዱስ ኤፍሬም ተናግሮታል። ይህም እንዳይሆን ከመጽሐፋቸው ቢያዩ በግብፃውያን ከመጽሐፋቸው ቢያዩ ከቃላቸው ቢጠይቁ አይገኙም ብሎ ቅዱስ ያሬድ የዜማ መክፈያ አድርጎ ተናግሮታል። አንድም የኋላ ሊቃውን ተናግረውታል። ስለተናገሩት ግን ከልቡናቸው አስበው ከኑሯቸው አፍልቀው አንቅተው የተናገሩት አይደለም። ከዚያው ሰዓሊ ለነ ያለውንና ቅድስት ያለውን አገናኝተው አንድ አድርገው ተናግረውታል እንጂ ሰረቀ ስጋም ድንግል ብርሃን ብሎ የሚያመጣ ነውና እንዳለ ሰረቀ ብሎ አነሳ። ፈቀደ ብሎ ነበርና ወልዶም አልቀረ ሰው ሆኖ በስጋ ተወለደ። ተወልዶም አዳንን በስጋ አለ በመለኮቱ ብቻ ተወልዶምና እኮ ወልደ ማርያም በመለኮቱ ዘመዳይሙ ዘከመ ሥርዓተ ትስብእቱ እንዲል በዘር በሩካቤ አለመወለዱ መለዘር መለሩካቤ መወለዱ ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጽ ቅድመ ዓለም ከአብ አካል ዘመ አካል ባሕሪ ዘመ ባሕሪ ያለ እናት እንደተወለደ 5500 ዘመን ሲፈጸም ከመቤታችን ያለ አባት ለመወለዱ ምሳሌ መወለዱ አስረድቶናል። ቅድመ ዓለም ከአብ ያለ እናት መወለዱን 5500 ዘመን ሲፈጸም ከእናት ያለ አባት በመወለዱ አስረድቶናልና ልደት ቀዳማዊ ታውቅ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና በበሰ ተወልደ በሩካቤ ብእሲ ወብእሲት ተከማይ ዛን ካዘሩ ወመሰዩ ሐሰተ እንዲል ያውስ ቢሆን ተፈቶ ካላት ከሌላይቱ ያላደረገው ተፈቶ ከሌላት ከድንግሊቱ ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ይፈጸም። ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ አዳም ከእህቱ ምድር ተገኝቷል። ዳግማዊ አዳም ጌታም በእህቱ ማኅፀነ ምድር ተጸንቶ ለመወለዱ ምሳሌ። ሔዋን ከእህቱ አጽመ ገቦ ተገኝታለች። ጌታም በእህቱ ማኅፀነ ምድር ተጸንቶ ለመወለዱ ምሳሌ። ቤዛ ይስሐቅ በግ ከእህቱ ጉንደ ዕፅ ተገኝቷል። ቤዛ ዓለም ክርስቶስም በእህቱ ማኅፀነ ድንግል ተጸንቶ ለመወለዱ ምሳሌ። ጽማ ሶምሶንን ያበረደ ውሃ ከእህቱ መንጸቀ አድግ ተገኝቷል። ጽማ ነፍሳትን ያበረደ ማኅበረ ጌታም በእህቱ ማኅፀነ ድንግል ተጸንቶ ለመወለዱ ምሳሌ። ጽማ እስራኤልን ያበረደ ውሃ ከእህቱም እብን ተገኝቷል። ጽማ ኃጥአን ያበረደ ማኅበረ ጌታም በእህቱ ማኅፀነ ድንግል ተጸንቶ ለመወለዱ ምሳሌ ነው እና ትንቢቱን አውቆ አናግሯል፣ ምሳሌውንም አውቆ አስመስሏል። ምስጢሩስ እንደምን ነው ቢሉ ከመ ትኩን መራሒተ ለሃይማኖት አባይ እንዲላት እና ስትሆን ድንግልናዋ እንዳልተለወጠ ሰው ሲሆን አምላክነቱ ለአለመለወጡ ድንግል ወእም ስትባል መኖሯ አምላክ ሰው ሲባል ለመኖሩ ምሳሌ ነውና ለሔዋን ታሳታ ከይሲ ፈትካ ላይሊሃ እግዚአብሔር ብዙኃ በዝሖ ለሕማምኪ ወለጻዕረኪ ላይሊሃ ለሔዋን ምድረ ፈታ ሲል ነው። በሕማም ዕለት ወበጻዕር ወወሊደኪ ይኩን ጉባኤኪ አበምትኪ ብሎ ከዚህ ባሳታት በሔዋን ከፈረደባት በኋላ በጻርሽን ጋርሽን ምልሽን አበዛዋለሁ ብሎ ከፈረደባት በኋላ ምን ነው ያሳታትማ ዲያብሎስ አይደለምን? ስለምን ከይሲ አለ ቢሉ በልሳነ ከይሲ ተሰውሮ ነውና አንድም በግብሩ ከይሲ ብሎታል። አንድም በማደሪያው በስመ አዳር ይጸዋ ማኅደር ወስመ ማኅደር ይጸዋ አዳር ይላል። በግብሩ በነገሩ ከይሲ ብሎታል። እባብ ከህዋሳት በአንዱ ላይ መርዙን የጣለ እንደሆነ በመላ አካላት ተሰራጭቶ መርዙ እንዲጎዳ
ዲያብሎስም አንድ አዳም ቢያስት ሰው ሁሉ ተጎድቶበታልና ወኩነኔ ኃጢአት ላይ አሐዱ ብእሲ ወሲአ ሁሉ ተቀስፈ ባቲ እንዲል ሰውን ወደደና አጋዛ ዋዌም ታግሶ ሔዋንን ነፃ አደረጋት አለ። ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት እንዲል ሔዋን ምክንያተ ስሕተት ናትና ከሲኦል አልወጣችም የሚሉ መናፍቃን ነበሩና አጋዛ አለባቸው። አንድም ሔዋንን አስከትላት መታ ነበርና ብርሃን ለብሳ ብርሃን ተጎናጽፋ ቢያያት አነሳት። ሔዋንን ነፃ ካደረጋት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ኢየሱስ ክርስቶስ ቃል ዘተሰብአ ፈቀደ ሰምረ ያልሁ ሰው የሆነው ኢየሱስ ክርስቶስ ነው። ይህም ስም ብቻ ለመለኮት ብቻ ለትስብእት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን ይዋሃድ የወጣለት ስም ነው እንጂ ወነግር አለይ ከመይመፍቱ ስም ቢሆን ለቃል እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ አሐ ይሰመይ ወቅድመ ትስብእት አልቦ ዘይሰምየው ለቃል እግዚአብሔር በዝንቱ ስም ለቃል እግዚአብሔር ክርስቶስ እንዲል ወሀደረ ላዕሌነ ባህሪያችን ባህሪ አደረገ። ሀደረ ያለውን ይዘው ሰባ ህድረት እንዳይሉበት ተሰባ አለባቸው። ተሰባ ያለውን ይዘው ሰባ ውላጤ የተለወጠ እንዳይሉበት ሀደረ አለባቸው። በሀደረ የተነሱ መናፍቃን በተሰባ የተነሱ መናፍቃን በሀደረ ሲመቱ ሲረቱ ይኖራሉ። ላዕሌነ አለ ነፍስ አልነሳም። ስጋ በቅድምና ነበረ ባህሪውን አግዝፎ ታየ ምታት የሚሉ መናፍቃን አሉና ውስጤትን ይላል በጽር ብላሹ እንደ መስሎ ውሃ ገብቶ ወጣ የሚሉ መናፍቃን ነበሩና ነፍስንም ስጋን እንደነሳ ለማጠየቅ ላዕሌነ ወውስጤትን አለባቸው። ለአባቱ እንዳንድ ልጅነቱ የሚሆን ክብሩን አየንለት። ለአባቱ አንድ የሆነ ልጅ ደጃፍ የመለሰው ማጀት የጎረሰ ሁሉ ገንዘቡ ነው። ለእሱም እስመ ኩሉ ዘወል አቡ የዚያ የውእቱ እንዲል የአብ ገንዘብ ሁሉ ገንዘቡ ነው። አንድም ወርኢነ ስብሐቲሁ ከመ ስብሐተ ዋሕድናሁ ይላል። እንደ አንድ ልጅነቱ የሚሆን ክብሩን አየንለት ይላል። አንድም ወርኢነ ስብሐቲሁ ለዋሕድ ከመ ስብሐተ አሐዱ አቡሁ ይላል። የአባቱን ክብር በደብረ ሲና እንዳየንለት የእሱንም ክብር በደብረ ታቦር አየንለት። አባቱ በኤልያስ አድሮ አንድ ምውት በኤልሳዕ አድሮ ሁለት ምውት ሲያስነሳ እንዳየነው እሱንም የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየነው። አሁን በብሉዩ አብ በሐዲሱ ወልድ የሌሉበት ነው አይደለም። ሁሉም በሁሉ አሉበት። በአክብርጎ ፍልጎ በፍልጎ አክብርጎ በአቡነ እግዚእነ በእግዚእነ አቡነ በአቡነ ገሃነም በገሃነም አቡነ እንዳሉበት ሁሉ በሁሉ አሉበት። የብሉይ ለአብ የሐዲሱ ለወልድ ሰጥቶ አድሎ መናገር ልማድ ነው። በዚያው ላይ ወዴት ነበርና አይን አለ ቢሉ የሐዋርያ የብሉይን የእነ ሙሴን አይን አድርጎ የሐዲሱን የሐዋርያትን አይን አድርጎ ከዚያ ሁሉ አባ ሕርያቆስ እኔ ነሙቱ ለበላይ ነው ሲሆን ለምሳሌ ሁሉ እንዳለ የሐዋርያትን መብል መጠጥ አድርጎ ሰምረ ይሳለና ይቅር ይለን ዘንድ ወደደ። ሶስት ጊዜ ሰምረ ፈቀደ ሰምረ አለ ለስጋ ለነፍስ ለሕፃናቱ ለስጋ ለነፍስ ለደመ ነፍስ ለአዳም ለሔዋን ለሕፃናቱ እንደተሰጠ ለማጠየቅ ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለጥበቡን ጥበቡን በልቡናችን ሳይብን አሳድሪብን። ኢሳይያስ ነቢይ ወረፈተ ትንቢት ምስጢር ወለአማኑኤል ምስጢር በሚገልጽ ቋንቋ የሚያናግር ትንቢት በሚያናግር በመንፈስ ቅዱስ ኢሳይያስ የአማኑኤል ምስጢር አየና ስለዚህ አሰምቶ እንዲጮሆ አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ይጥቀው ይለሉ ፈሊጦቱ እንዲል ሕፃን ተወልደለነ ወልድ ተወበለነ ያለ ይቀድማል። ወልድ ለኩነተ ሥጋ ተሰጠልን ወሕፃነ ተወልደ ይላል። ሕፃን ሆኖ ተወለደልን። አንድም ባል ይቀጥላል። ሕፃን ተወልደለነ ሕፃን ወልድ ተወለደልን። ለሕማም ለሞት ጥላፎም ተሰጠልን። ለነ አለ ለመለኮት ተጸጻ በመለኮት ተጸጻ አካል ተጸጻ ክብር ነበረበትና ሥጋ ምልዓተ አካል ምልዓተ ክብር ሆነ የሚሉ መናፍቃን አሉና ለና አለባቸው። ለሱስ ቢሆን ሎቱ ባለ ነበር ነው በዳሪዮስ ያሳይባቸዋል። ሸክላ ሰሪ መደቧን ሰርታ በዚያ ላይ ሌላውን እንድሰራ አንጥረኛ መዶሻውን ሰርቶ በዚያ ሌላውን ዘመድ አጻውት እንዲሰራ ፈጥሮ ፈጠረበት ይላሉ እና ለና አለባቸው።
ሰዓሊ ለነ ቅድስት ሕፃን ዘበላይሉ ወልድ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሳህ ወታሰዮ ዘመደጓል መያው ተፈሳህ ወታሰዮ ዘመደጓል መያው ባይሬ ጓል መያው በውስጥ በአፋ በነፍስ በስጋ ደስ ይበለን። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን ወዶታል እና ወመጣው ወልዶ ዋሕድ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ እስከ መስጠት ድረስ ደርሶ አንድም ወዶ ምን ያደረገለት ብለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስመ ከመ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕድ መጠወ ወወሀበ ቤዛ ኩሉ እንዲል ከመ ይሕያው ኩሉ ዘየአምን ሞቱ እስከ ለዓለም ኩሉ እስከ ለዓለም ዘየአምን እስከ ለዓለም ይሕያው እስከ ለዓለም ብሎ ይገጥማል። ኩሉ እስከ ለዓለም እስከ ምጽአት ድረስ የሚነሳው ትውልድ ሁሉ ዘየአምን እስከ ለዓለም እስከ ምጽአት ድረስ የሚያምንበት ከዚያ በኋላስ ፎረይት አመፃኝነ እንዲል እፎ ኮነ ወልደ እጓለ እመሕያው እንዲል አይሁድስ እንኳን ፎረይት አመፃኝነ ወለ ቅዱሳን ኮነ ትርስቱ ይላሉ፣ አይጠቀሙበትም እንጂ ይሕያው እስከ ለዓለም ፍጻሜ የሌለው እስከ የወለደት የልኮል እስከ አመ ሞተት ተመይጠ እስከ አመ ነትገ ማይአይህ እንዳሉ ያለ ልዑል ክንዱን ረጅ ክንዱን ልኮ ሰደደልን። ፈንዶም ግን በሰውነቱ ነው እንጂ በአምላክነቱ አይደለም። ፎኑ ፌኖ በመለኮቱ ዘመረዳይም ዘከመ ሥርዓተ ትስብእቱ ዘነሶ በአምሳለ ላይክ ፌኖ በአምሳለ ላይክ እንዲልም እቱ መዝራይቱ አለው የሰው ኃይሉ በክንዱ እንዲታወቅ ያም ኃይሉ በልጁ ታውቋልና። አንድም ክንድ ከአካል ሳይለይ የወደቀ ዕቃ አንስቶ እንዲመለስ ወልድም ከአብ አንድነት ሳይለይ የወደቁ አዳምና ሔዋንን ነፍሳተ ጻድቃን አንስቷል እና አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያረጉበታል። እንደዚሁም ሁሉ አብ በልጁ ጻድቃን ሰማዕታት ጻድቃንን ንዋዬ ቡሩካኑ ለአቡዬ ብሎ ያቀርቡበታል፣ ኃጥአንም ሁሩም እኔ ብሎ ያርቅበታልና እዱ መዝራይቱ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ዳግመኛ ዓለምን ለማሳለፍ የሚመጣው ኢየሱስ ክርስቶስ ሳይለውጥ ከአንቺ ከሥጋ ሥጋ ከነፍስ ነፍስ ነስቶ ሰው የሆነው ነው። ዛሎ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ዓለምን አሳልፎ የሚኖረው ለኩነተ ሥጋ ወደዚህ ዓለም የመጣው ነው። ወደዚህ ዓለም ለኩነተ ሥጋ የመጣው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ሳይለውጥ ከአንቺ ከሥጋ ሥጋ ከነፍስ ነፍስ ነስቶ ሰው የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዓለምን ለማሳለፍ የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ምን ነው ሰው የሆነውን ሰው ሆነ አነሳ ቢሉ ለፍጹመ ለማለት ለማጽናት ደግሞታል። ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካላ አንሳ ዘባንሽጎ አላ ንጎ ፍጹም ባህዱ ላዊ የገብር ዘክሪቱ ህላውያት እንዲል ከዚህም ነፍስ አልነሳ ምታት ህድረት ሥጋ በቅድምና ነበረ ባይሉና ግዝፎ ታየ ምታት ህድረት ውላጤ የሚሉ መናፍቃን አሉና ለእነሱ ይመልሳል። የተባዕደ የተፈጠረ ግብሩ ወልድ ዋሕድ ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን ከነሳው ሥጋ በስራ ሁሉ ከነሳው ሥጋ አልተለየም። አንድ ግብር ነው እንጂ አንድ ባህሪ ነው እንጂ አንድ ነው እንጂ ሶስት ጊዜ አሃዱ 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 አለ። በስጋ በነፍስ በደም ነፍስ ይመስለናል እና ሶስት ጊዜ አሃዱ 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 አለ። በኃይለ ዘር በኃይለ ድባብ በኃይለ ንስሐ ይመስለናልና የተባዕደ የተፈጠረ ሁሉ ግብሩ አሁን ህድረት ላሉት ይመልሳል። ሰውም ቢሆን ከኛ ሰው ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰው ቢሆን በስራው ሁሉ ከኛ አልተለየም።
አላህ አዱራይ አንድ ግብር ነው እንጂ አንድ ባህሪ ነው እንጂ አንድ አካል ነው እንጂ ሰለስቱ መለኮቱ እንዲህ ሁሉ አካላት እንጂ። አሁን ተለወጠ ላሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰው ቢሆን ከባሕርይ አባቱ ከባሕርይ ወልድ ከመንፈስ ቅዱስ አልተለየም። አንድ ህብረ መልክ ነው እንጂ አንድ ባህሪ ነው እንጂ አንድ ጌትነት አገዛዝ ነው እንጂ ውስተ ኩሉ በሀውርት መለኮቱ እንዲል የአብ አካላዊ ቃል ከባሕርይ አባቱ ከአብ ከባሕርይ ወልድ ከመንፈስ ቅዱስ በስራ ሁሉ ካልተለየ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይኩን አሳድሪብን። የነቢያት ሀገረ ትንቢታቸው ቤተልሔም ሆይ ተፈሥሒ ደስ ይበልሽ። ንጉሥ ክርስቶስ በአንቺ ተወልዷልና ልጅ አማራ ልጅ ጎጃም ልጅ አማራ ልጅ ጎጃም ልጅ ሲል አንድም በሀገሪቱ ሰዎቹ መናገር ነው ብሎ የነቢያት ሀገረ ትንቢታቸው ቤተ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ዳግማዊ አዳም ክርስቶስ እምኔኪ ቢል ከአንቺ ብኪ ቢል በአንቺ ባሕርይ ተወልዷልና አዳም ቀዳሚ ብእሲ እምይእዜሰ ውስተ ገነት ይስዓር ፍትሐ ሞት አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው። አዳም ጥንቱን መሬትነትና ወደ መሬትነት ትመለሳለህ ብሎ በአዳም ከፈረደበት በኋላ የሞት ፍርድን አጥፍቶ በአዳም ከፈረደበት በኋላ ከሞት ወደ ሕይወት ከአሳር ወደ ክብር ይመልሰው ዘንድ ዳግማዊ አዳም ክርስቶስ የሞት ፍርድን አጥፍቶ ምነው ክርስቶስ አዳምን በምን ይመስለዋልና ዳግማዊ አዳም አለው ቢሉ የቀደመው አዳም ምጻጠባይ ሲያልፍበት ተፈጥሮ ነበር። ጌታ ምጽሐ ባሕርይ ነው። አንድም የቀደመው አዳም በኃጢአቱ ምክንያት ሰውን ሁሉ እንዳስጎዳ ዳግማዊ አዳም ክርስቶስ በትሩፋቱ ሰውን ሁሉ አድኗልና ወከመ በየገሃዱ ብእሲተ ኮነነ ኩሉ እጓለ እመሕያው ከማሁ በጽድቀ አሐዱ ብእሲ ይጸድቅ ኩሉ እጓለ እመሕያው እንዲል ከዚህም አብይ ነጌ አበይት ነጊያት ውርዙም ነጌ አለ። ታላቅ ዝሆን ታላላቅ ዝሆኖች ወጣት ዝሆን ማለት ነው። ይህ አብይ ነጌ ወርቹ የጠነከረ ነው እና አይታጠፍለትም። እረፍት ሲሻም ከገደል ከዛፍ እየተጠጋ ያርፋል። አዳኞች የተጠጋበትን ዛፍ አይተው ምግብ ለመሻ ሲሄድ አከርክረው እንዳይጠረጥር ጭቃ ቀብተውት ትተውት ይሄዳሉ። እሱም እንደለመደ መጥቶ ሲጠጋው ይዞት ይወድቃል። ወርቹ አይታጠፍለትምና መነሳት ይሳነው ይጮሃል። ጩኸቱን ሰምተው አበይት ነጊያት ይመጣሉ። እነሱም እንደሱ ወርቻቸው የጠነከረ ነውና ከእምቢያው ገፍተው ማስነሳት ሚሳናቸው አንድ ሁነው ይጮሃሉ። ጩኸታቸውን ሰምቶ ውርዙ ነጌ ይመጣል። እርሱ ግን ወርቹ ያልጠነከረ ነው እና ከእምቢያው ገፍቶ ያስነሳዋል። ምሳሌ ነው። አብይ ነጌ የተባለ አዳም ነው። አበይት ነጊያት የተባሉ ነጊያት ካህናት ናቸው። ውርዙ ነጌ ጌታ ነው። አዳኞች የተባሉ አጋንንት ናቸው። በዕፅ ምክንያት እንደወደቀ አዳም በዕፀ በለስ ምክንያት ከገነት ወጥቷል፣ ከክብሩ ተዋርዷልና እንደ መጮህ ንስሐ መግባቱን መናገር ነው። ጩኸቱን ሰምተው አበይት ነጊያት እንደመምጣት ነቢያት ካህናት መነሳታቸውን መናገር ነው። እንደ እርሱ ወርጫቸው የጠነከረ ነውና ማስነሳት እንደተሳናቸው ነቢያት ካህናትም በመስዋዕታቸው በግዝረታቸው በጸሎታቸው መዳን ተስኗቸዋልና ሰራይ ነሰባው እያየው ተፈወስና ለባዩ ተፈወሰ በኮነ ጽድቅና ከመጸርቀ ትክቶ እንዲል አንድ ሆነው እንደ መጮህ አንስ ኃይለከ ፈጥኑ እዴከ ማለታቸውን መናገር ነው። ጩኸታቸውን ሰምቶ ውርዙ ነጌ እንደመምጣት አንስ ኃይለከ ፈጥኑ እዴከ ያሉትን ጸሎታቸውን ሰምቶ ጌታ ሰው የመሆኑ ምሳሌ በወርቹ ያልጠነከረ ነውና በእምቢያው ገፍቶ እንዳስነሳው ጌታም በአዳም የተፈረደውን የአዳምን ባሕርይ አድርጎ በአዳም የተፈረደውን መከራ ተቀብሎ አዳምን ለማዳኑ ምሳሌ ነው። ነፃ ደዌነ ወጾረ ሕማመነ እንዲል ይለዋልና ብዙ ኃጢአት ካለች ዘንድ ጸጋ እግዚአብሔር ትበዛለች። በጽድቁ ቦታ
በኃጢአቱ ቦታ ጽድቁ ገብቶ ስለተቆጠረለት ወሀበ በዛት ኃጢአት እየበደለ ጸጋ እግዚአብሔር እንዲል አንድም በብዙ ኃጢአት ካለች ዘንድ ኃጢአት ትበዛ ነበር፣ ጸጋ እግዚአብሔር እንዲህ ትበዛለች ይላል። በጽድቁ በኃጢአቱ ስፍራ ጽድቁ ገብቶ ስለተቆጠረ አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ሊቁ ብዙ ኃጢአት ካለች ዘንድ ፍዳ ትበዛ ነበረ፣ ጸጋ እግዚአብሔር እንዲህ ትበዛለችን ብሎ ያደርጋል። አንድም ጌታ ሰው መሆኑ በምልዓተ ኃጢአት ነው እንጂ በጥንተ አብሶ አይደለምና፣ በጥንተ አብሶ ሰው ሆኖ ቢሆን ለአዳምና ለሔዋን ሲል ሰው ሆነ እንጂ እኛስ በመስዋዕታችን በግዝረታችን በጸሎታችን እንድናለን ባልን ነበር እና ሶበሰ መጽአ እግዚእነ በጥንተ አብሶ እምኮነ ሞቱ ለቤዛ ብዙኃን ወእምያምኑ ብዙኃን አላውያን እንዲል ዳግማዊ አዳም ከሚባል ልጅ ጸኒቷ ድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦት ነው ልቡናችን ሳይብን አሳድግኝ። ነፍስ ተሰብ ሁሉ ሲል ነው። እስመ ነፍስ ትሰማ የልብ ወልቡና እንዲል የሰው ሁሉ ሳጣዊ አይምሮ በውስጥ በአፋ በነፍስ በስጋ ፈጽማ ደስ ይላል። ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታል። እንዲህ እያሉ እየጮሁ ያመሰግኑታል። አምላክ ለሆነ ለስጋ ከአብ ከመንፈስ ቅዱስ ጋር በአንድነት ምስጋና ተገባው። የሰው ጉዛን በምድር እርቅ ተወጣኝ የሰው ጉዛ የሚሰጠው ዘንድ እያሉ አንድም ሰው አምላክ ሆነ ንባብ ሳይሻ ሰው አምላክ ሆነ። ያው ግን የሰው ግዛ የሚሰጠው ዘንድ ያው ግን ሰው አምላክ ሰው ሆነ ቢል ለላይኛው ሰው አምላክ ሆነ ላለው ይሰጣል። አንድም በመላእክት ዘንድ ምስጋና ተደረገ፣ በምድርም አንድነት ተደረገ። ስምረቱ ለሰብ መላእክት ከመሮት ከመላእክት ጋር አንድ ሆኖ አመሰገኑ። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል የቀደመ መርገመ ስጋ መርገመ ነፍስን አጥፍቷል እና አስተሐፈረ ኃጢአተ ወዲበ ወሰዓረ መርገመ ወዲበ መስቀል ወአብጠለ ሞተ በውስተ ሲኦል እንዲል የጸላኢ የዲያብሎስን ምክሩን አፈረሰበት። ቀድሞ ዲያብሎስ በስጋ ከይሲ ተሰውሮ አዳም የሚያስትበት በኋላ ጌታ በስጋ ብእሲ ተሰውሮ ድል ነስቶታል እና ወበከመ ኮነ እንከ ሰይጣን በጉልበቱ ውስተ ስጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር በዘመድን አንድም እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስን ምክሩን አፈረሰበት አለ። ስጋን በመቃብር ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ ነበርና የመከረባቸውን ነፍስና ስጋን ተዋህዶ የቀደመ መርገመ ስጋ መርገመ ነፍስን አጠፋ። ለሀገር ጽሪት በዋጠቢ ወነሰተ ምክራ ለሀገር ጽሪት በዋጠቢ ወነሰተ ምክራ በዘይት የከሉ ረሲያ ላይ ያ መንክር ዘሞር በዘመከረ ለሊሁ ከመይታጎ አኮ መንክር መሞ ሀያ ለድኩም መንክር ሰምሞ ድኩም ሀያ እንዲል የአዳምና የሔዋንን የዕዳ ደብዳቤያቸውን አጠፋ። መጽሐፍ ግስ ነው። መጽሐፍ ግስ ነው። ሰጠጠ ካልሁ ብሎ መጽሐፍ ብሏል እንጂ ፍዳን አጠፋ ሲል ነው። አንድም እንዳለው ይሆናል። የሰው ዕዳው በደብዳቤ የሚታወቅ የሰውም ኃጢአቱ በፍዳ ይታወቃል እና ዲያብሎስ በአዳምና በሔዋን አገዛዝ አጽንቶ የጨለማ መጋረጃ ጋርዶ ስመ ግብርናታችሁን ጽፋችሁ ብትሰጡኝ አገዛዝ አቀልላችሁ ነበር አላቸው። እነሱም ዲያብሎስ እውነት የሚናገር መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ሰጡት። እሱም ይህን በሁለት እብነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ቀብሮ ሲኖር ነበር። በዮርዳኖስ የቀበረውን ጌታ በሚጠመቅበት ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦል ያለውን በዕለተ ዓርብ በአካለ ነፍስ ወደ ሲኦል ወርዶ አጥፍቶላቸዋል እና ወሰጠ መጽሐፈ ዕዳሆሙ አለ። አንድም ወይቀውም እኩይ ፍልስጣ ወይጽፍ መጽሐፈ ዕዳነ ወያንብቡ በጊዜ ሞትነ በጊዜ ሞትንም ይላል። ፍልስጣ የሚባል ግብዝ ሰይጣን አለ። የፀሐይን ሙቀት የውሃን ርጥበት ካወቅንበት ጊዜ ጀምሮ የሰራነው ስራ
እየጻፈ የሚያዘክር ግብዝ ነው። ነገር ግን ቄሱ አሳልሞ እግዚአብሔር ይፍታህ ባለን ጊዜ ይፋቀልናልና ወሰጠጠ መጽሐፈ ወዳሆሙ ለአዳም ወለሔዋን አለ። ወረሰዮሙ አጋዝያን ዘተወለደ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕሪ የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። አዳምን እስመ መንፈሬ ከርስከ አነበርክ በመንበርከ ያለው እንደተፈጸመለት ለማጠየቅ እያለፈ ያነሳል። አዳምና ሔዋንን ነፃ ካደረጋቸው ልጅ ጸኒት በድንግልና ስሩት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዚአብር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም ለእነ አለ አንድ ወገን ለበሲት ለበራት በኩ ለእስራኤል ለዘረጋነ ለእስራኤል ለርቷነ ልብ እንዲል ብርሃን ዘበአማን ዚአብር ለኩሉ ሰብ ለሰው ሁሉ የሚያበራ እውነተኛ ብርሃን ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን ጠፈር ደፈር ይከለክለዋል ማለትና ሊት ይፈራርቀዋል። በእሱ ግን ይህ ሁሉ የለበትምና ወአልቦ ጽልመት ውስተ መክፈልታቲሁ እስመ ጸዳለ ብርሃን ዘሙስቴቱ ይሰርቅ ወይትሐባ እስመ ጽልመትን ኢይጸልም በኀቤከ እንዲል መጽሐፍ ምስጢር እንጂ አይጠነቅቅምና እግዚአብሔር ብሎ በእንተ ፈቀረ ሰብእ መጻእከ ውስተ ዓለም አለ። አንድም ብርሃን ዘበአማን እውነተኛ ብርሃን ለዚህ ዓለም የሚያበራ እያለ ሲናገር ጌታችን ቢገለጥለት በእንተ ፍቅረ ሰብእ መጻእከ ውስተ ዓለም የሰው ፍቅር አገብሮህ ከወዲያው ዓለም ወደዚህ ዓለም ልትሞት መጣህን ብሎ ሊቁ ያደርጋል። ሰው በመሆንህ ፍጥረት ሁሉ ደስ አላቸው። ፍጥረት ያላቸው መላእክት ናቸው። ለሰው በተደረገው ነገር ደስ ይላቸዋልና ወይሬዩ ሰናያት እንተ ትከውን ለቃላ ከመ ዚአሆሙ ይእቲ። ዛሬም ሰው ለሰው በሚደረገው በጎ ነገር የሚደሰት ከሆነ ወደ መላእክትነት አድጓል ማለት ነው። አንድም ፍጥረት ያላቸው መላእክት ናቸው አለ። ለራሳቸው የተደረገላቸው ነገር ደስ ብሏቸዋል። ቀድሞ ስጋዊውን ተልከው ለነቢያት የሚናገሩ መላእክት ነበሩ። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ በጨርቅ ተጠቅልሎ አይተነው በጊዜ ሕፃናት ሲያለቅስ ሰምተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን አመስግነነው በጸጋ ላይ ጸጋ በክብር ላይ በጣዕም ላይ ጣዕም ተጨምሮልን ደስ ብሎን እያሉ ሲመኙ ይኖሩ ነበር። በአጭር ቁመት በጠባብ ደረት ተወስኖ በጎል ተጥሎ በጨርቅ ተጠቅልሎ አይተው በጊዜ ሕፃናት ሲያለቅስ ሰምተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነው በጸጋ ላይ ጸጋ በጣዕም ላይ ጣዕም በክብር ላይ ክብር ተጨምሮላቸው ደስ ብሏቸዋልና ለራሳቸው የተደረገላቸው ነገር ደስ ብሏቸዋል። አንድ ፍጥረት ያላቸው ደቂቀ አዳም ናቸው። ቅባተ ሥጋ መንፈስ ቅዱስን ተቀብለው ደስ ብሏቸዋል። አንድም ፍጥረት ያላቸው እንስሳት አራዊት ናቸው። በቤተሰብ ልማድ ለቤተሰብ ለጌታው በተደረገ ነገር ደስ ይለዋል እና እነሱም በቤተሰብ ልማድ ለጌታቸው ለአዳም በተደረገው ነገር ደስ ብሏቸዋል። አንድም ለራሳቸው በተደረገላቸው ነገር ደስ ብሏቸዋል። ከዚህ አስቀድሞ አዳምና ጌታ ተጣልተው ሳለ ሰባት ቀን በማያ ሲጠፉ እነሱም አብረው ጠፍተው ነበር እና ኋላም ሰብአ ሰዶም ሰብአ ገሞራ በእሳት ሲጠፉ አብረው እንስሳት አራዊት ጠፍተው ነበር እና ከዚህ በኋላ ጌታችን አዳም ከጌታው ጋር ከታረቀልን ጥፋት አያገኘንም ብለው ደስ ብሏቸዋል። ይሄ ከዚህም የተነሳ በዕለተ ልደት በቋራ በኩል አንድ ባሕታዊ አንዲት ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔዓለም እያለች ስትዘል እንዳያት አዳምን ከስህተት አድነዋልና አንድም በስህተት ከመጣበት ፍዳ አድነዋልና ሔዋንንም ከሞት ጻረኝነት ነፃ አድርገሃታልና ሔዋንን አስከትላት መጥታ ነበርና ብርሃን ለብሳ ብርሃን ተጎናጽፋ ሕያት አነሳት። ረቂቁን ልደት ለሰጠህን መንፈሳዊ ልደት ሲል ነው መጽሐፍ ፍጹም ከባለቤት ማናበብ ልማድ ነው። ስጠተ ልብስ ንፍቀተ ታቦት አንድም ሀብተ ልደትን ሰጠህ። ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት በአንድነት አመሰገን ልደት ያገናኘናልና አኮ ሰብእ ባሕቲቱ ዘይፈቅድዎ ለዝንቱ ልደት አዳም መላእክት ወሊቃነ መላእክት ይፈቅድዎ ያለበት ነው። ብርሃን ዘበአማን ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦ ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው።
ንጽሕትም አለ ሌሎቹ ደናግል ከነቢብ ከገቢር ቢነጹ ከአልዮ አይነጹም። እርሷ ግን ከነቢብ ከገቢር ከአልዮ ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምትኒ ዘተጠራ ድንግል በሊና ወድንግል በሥጋሃ ማርያም ሰታት ምትቀርሱ ተቀርሱ ለአዳም ከመባይኒ ጸዓዳ እንዲል ጽኔትም አለ ሌሎች ደናግል ለጊዜው ቢጸኑ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ክብርትም አለ ሌሎቹ ሴቶችና ክብራቸው ጻድቃን ሰማዕታት ደናግል መነኮሳትን ጳጳሳት ነገሥታትን ወለድን። እርሷ እንግዲህ የምናከብራት እማምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእሷ በቀር ሌላ ሴት የለችም እና አይኑ አኑ ቢሉ አይምሮውን ለብዎውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነ ቢሉ ለሚኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በሰዋል በሌሎቹ ቅዱሳን አይደባቸው በቀደመ ቃል ኪዳኗ በቀደመ ልመናዋ የምታስብ ስለሆነ እንዲህ አለ እንጂ ጻድቃንን ይረክቡ ባቲ በአቲ ስእለቶም ሁሉ ዛሰቱ እንዲል ከዚህ ሲደርስ ይህ ሲጨርስ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየ